الحمد لله على نعمه التي لا تحصر، والصلاة والسلام على سيدنا وحبيبنا ومولانا محمد خير البشر وعلى آله وصحبه إلى يوم المحشر. أذكركم ونفسي باستحضار النية لله تعالى. يقول الله عز من قائل: الله تبارك وتعالى بقرآن لا يمن لنا، قل بفضل الله وبرحمته بني أزنت بني ترفات الله تبارك وتعالى ሙእሚኖችን ተደሰቱ በላቸው ይላቸዋል ነብዩ ሙሐመድን። ቁል ቢፈድሊላሂ ወቢረሕመቲሂ ፈልየፍረሑ ደስታችንን እንዲህ የሚያስደልቀን ደስታችን የሚንጠን የአላህ አዋጅ ስለሆነ ነው። ምን አለ አላህ? ቁል ቢፈድሊላህ በአላህ ትሩፋት አላህ ብዙ ውለታዎችን ውሎልናል። እጅግ በጣም ተቆጥረው የማይዘለቁ ጸጋዎችን ለባሮቹ ሰጥቷል። ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ ብዙ ጸጋዎች ሰጥቻችኋለሁ ብትቆጥሩ አትዘልቋቸውም፣ እጅግ በጣም ብዙ ናቸው። ትልቁ ጸጋ ግን በዚህ ዱንያ ላይ ሙስሊም ሙእሚን ሆኖ የነብዩ መሐመድ አለይሂ ሰላቱ ወሰላም ተከታይ ሆኖ ላኢላሃ ኢለላህ ሙሐመዱን ረሱሉላህን ባንዲራ ከፍ አድርጎ በእስልምና መርህ ላይ የሚጓዝ መሆን፣ የተፈጠረበት ዓላማ ቀጥ ብሎ የሚሄድ መሆን ትልቁ ጸጋ ይህ ነው። በዚህ ዱንያ ላይ እስከ መጨረሻው ኻቲማችንን አላህ ያሳምረው። የአላህ ትሩፋት ብዙ ነውና በኔ ችሮታ በኔ ትሩፋት ወቢረሕመቲህ አላሁ ተዓላ በሰጣችሁም እዝነት በሱ እዝነትም ፈልየፍረሑ ይደሰቱ ንገራቸው ይላቸዋል ነብዩ ሙሐመድን። እነማን ናቸው ይደሰቱ የተባሉት? እኛ ኡመቶቻቸው። እዛ ነው የምንደሰተው። ይህንን መልእክት አሁን እዚህ ጋር የጠቀስኩት ለምንድን ነው? ምን አመጣው ካላችሁኝ፣ የመጀመሪያው ቁርአን ነው። ቁርአን ለሙእሚኖች መመሪያ ነው። መልእክቱን ደግሞ የቁርአኑን መልእክት ነብዩ አለይሂ ሰላቱ ወሰላም ላይ ወርዶ ዑለማዎች አስተላልፈውታል። ذكر جلال الدين السيوطي في تفسير هذه الآية ኢማም ሲዩጢ ለዚህ አንቀጽ ትንታኔ ሲሰጡ ፈድሉላህ العلم የአላህ ትሩፋት ብሎ ማለት ዕውቀት ነው ይላሉ። አላህ የሰጠን ፈድል በሳቸው አተረጓጎም ፈድል ትልቁ የሚባለው ዒልም ነው፣ የዲኑን ቀመር የሚያውቅበት። ኢነ هذا العلم ዲን እንዳሉት ዒልም ማግኘት ትልቅ የአላህ ፈድል ይባላል። በዚህ ይደሰት አንድ ሰው ዒልምን ካገኘ። ዙመር ላይ የምትማሩት ዒልም የአላህ ፈድል ነው እያሉ ነው ኢማም ሲዩጢ። ምስጋና ደስታ ይገባዋል የአላህ ጸጋ በመሆኑ። ወረሕመቱህ የአላህ እዝነቱ ደግሞ ሰይዳችን አለይሂ ሰላቱ ወሰላም ናቸው። አነ ረሕመቱ ሙህዳህ እኔ ከአላህ የተሰጠኋችሁ ለእዝነት የተላኩ ነብይ ነኝ፣ የጌታችሁ ስጦታ የሆንኩ በእዝነት የመጣሁ ነብይ ነኝ ብለዋል ነብዩ አለይሂ ሰላቱ ወሰላም፣ አላህም በቁርአን ላይ እንዳወጀላቸው። ስለዚህ በአላህ ችሮታ በዕልሙ በእሱ እዝነት በነብዩ መሐመድ መምጣት ፈልየፍረሑ ይላል አላህ፣ ይደሰቱ። እነማን? ሙእሚን የሆኑ ሰዎች። ለምንድን? ከሚሰበስቡት ዱንያ ከሚያካብቱት ገንዘብ የበለጠ የተሻለ ነውና ይሄ ሙእሚኖች የሚደሰቱት በጥሩ ነገር በመልካም ነገር አኺራቸውን በሚጠቅማቸው ነገር ዱንያም ላይ ይደሰታሉ። ይህን ረቢዑል አወልን ተደስተንበት የምናሳልፈው ለምንድን ነው ከተባለ ነብዩ አለይሂ ሰላቱ ወሰላምን የመሰለ የእዝነት ነብይ፣ የፍትህ ነብይ፣ የሰውነት ጥግን የያዙትን ነብይ ያመጣ ወር ስለሆነ እናስታውሰዋለን። ሊላሂ ደሩ ሸይኽና الشيخ أحمد الهرطمي ታላቅ አማናምባ ወይም ሸህ ሀርጡማ ምን ይላሉ? ስለዚህ ሲናገሩ ያ ሸህረ መውሱመን ቢረቢዒል አወል ፋቀ ኩለ ሸህሪ ሸረፉከል አጀል أفرحت قلوبا لأبناء الأزل جئتنا بالهنا وبلوغ الأمل إذ ولد فيك نبينا الأكمل فلك علينا عهد وزمام ይላሉ። አንተ የረቢዕ ወር ሁሉንም ወር በለጥከው እኮ አላሁ ተባረከ ወተዓላ
የነብዩ ወዳጅ አድርጎ ላጫቸው ሰዎች ልባቸውን ታፈነድቃለህ በመጣህ ቁጥር። ይሄ ብቻም አይደለም፣ ያስደሰተን ያንተ መምጣት ሌሎችን ወር ሁሉ ያስረሳን ነብዩ ሙሐመድን የመሰለ ትልቅ ሰው ስላመጣህ በአንተ ላይ ስለዘለቁ አንተን ስናስታውስ፣ አንተን ስናይ፣ አንተን ስንሰማ ረቢዕን ነው እንደዚህ የሚገልጹት። ነገሮችን ሁሉ ረስተነው ወደ ደስታው እንገባለን። አፍረሕተ ቁሉበን ሊአብናኢል አዝራብ። ጠማማ የሆነ ሰው፣ ሸቂይ የሆነ ሰው ሚን አትባዕ ኢብሊስ፣ የኢብሊስ ተከታይ የሆነ ሰው ነብዩ ሲወለዱ የጮኸው ኢብሊስ ነው፣ አሁንም ይጮሃል። ሸሃርጡማ ምን አሉ? አፍረሕተ ቁሉበን ሊአብናኢል አዝላሉ። እነዛ ለነብዩ ሙሐባ የታጩ ሰዎችን ግን ልባቸውን ታፈነድቀዋለህ በመጣህ ቁጥር። ዘንድሮ ብቻ አይደለም፣ ያምናው ጉድ ነው ተብሎ ዘንድሮ ይብሳል። የወደፊቱ ደግሞ ከዚህ ይበልጣል። ሁላችሁም እያያችሁ ነው። በኢትዮጵያ በአንዋር መስጂድ ላይ ያለ ሸባብን ከኢትዮጵያ ውጭ ያለውን ጀማዓ ምን ያክል ያምናው ይብሳል ብሎ ዘንድሮ ደግሞ ያንን የሚበልጥ ከዛ ያንን የሚያስረሳ ይሆናል። ይሄ የነብዩ አለይሂ ሰላቱ ወሰላም ሚስጥር ነው። ቀጣዩ ዓመት ደግሞ ከዚሁ የባሰ ነው የሚሆነው፣ ከዚህ የጨመረ ነው የሚሆነው፣ እየደመቀ ነው የሚሄደው። ለምንድን ከተባለ ፍቅር ህግ አይገዛውም፣ ፍቅር ጥይት አይገዛውም፣ ፍቅር ስልጣን አያንበረክከውም። ፍቅር አፍቃሪው ተፈቃሪው ጋር ብቻ እንጂ ሌላ ገዥ የለውም። ግዳጃዊ አይደለም፣ ራሱ ውስጡ ነው የሚያናግረው። የነብዩ አለይሂ ሰላቱ ወሰላም ወዳጆች ምንም እንኳን ብዙ ነገሮች ቢጋረጥባቸውም መውሊድ ሲመጣ ክረምት መጣ፣ በጋ ሆነ፣ ቆላ ሆነ፣ ደጋ ሆነ፣ እሳቸው ረሱልን ስለወደዱ ያን ትልቅ ነብይ ስለወደዱ የነገራቶች አስቸጋሪነት አይገታቸውም። ነገሮችን በቀላል የሚያሸንፉበት ትልቅ ፍቅር አዝለዋል። ሱብሃንአላህ። ፈለከ ዐለይና ይላሉ ሸሃርጡማ፣ ለኛ አንተ ረቢዕ ወር አለህ እኮ ምንድን ዐህዱ ወዚማሙ፣ ቃል ገብተናል አንተ በመጣህ ቁጥር የነብዩ ሙሐመድን መምጣት የምናስታውሰው አንተ ስትመጣ ነብዩ ሙሐመድ አለይሂ ሰላቱ ወሰላምን ያመጣህ ወር መሆንህ፣ በዚህ ወር መዝለቃቸው። እንግዲህ ብዙ ሰዎች እንደ ረቢዕ ጊዜ ብቻ ነው እንደ ነብዩን ታስታውሰው በሌላ ጊዜ አታስታውሳቸውም አትወዳቸውም የሚል ጥያቄ ይደጋግማል። በሌላ ጊዜ አይደለም የተወለዱት። ነብዩ ሙሐመድ መቼ ተወለዱ? ነብዩን የሚያውቅ ሰው ነብዩን የሚወድ ሰው መቼ ተወለዱ? የት ተወለዱ? በምን ቀን በምን ወር ተወለዱ? የት አደጉ? መች ሞቱ? ይሄንን ታሪካቸውን ማወቅ አለበት። ነብዩ ሙሐመድን የመሰለ ትልቅ ሰው የተወለዱበት ዕለተ ሰኞ ንጋጋት ላይ ረቢዑል አወር 12ኛው ቀን ላይ ስለነበረ ረቢዕ በመምጣቱ ደስታው የሚፈነድቀው ሁሉም ዑሻቀ ረሱል ለዛ ነውና፣ አብሽር እኛም ቃል ገብተናል በመጣህ ቁጥር እናስታውሳለን የነብዩ ሙሐመድ አለይሂ ሰላቱ ወሰላምን መምጣት አድምቀን እንቀበልሃለን ይላሉ። ሀበሻ ለየት ያለ ነው በመሐባ። ሁሉም በየዓለሙ ላይ የነብዩ አለይሂ ሰላቱ ወሰላም በገጠር በከተማ ወዳጆቻቸው ብዙ ናቸው። ሀበሻ ላይ ግን ለየት ያለ ነው። አሁንም ጠቅስላችሁ ሸሃርጡማ የሚባሉት የሙከረሙ ባለቤት ማለት ነው። እሳቸው ሐጅ ከቢር ጋራ ከለታት አንድ ቀን ተገናኙ ይባላል። በሚስጥር ሐጅ ከቢርን ናማ ለማንም ሰው እንዳትናገር የሆነ ሚስጥር ልግለጥልህ ወይም ላሳይህ ብለው ደረታቸውን ወይም ጨርቃቸውን ሲከፍቱ ደረታቸው አካባቢ እንግዲህ እጅግ በጣም ገራሚ ነው። ሱብሃንአላህ። በነብዩ አለይሂ ሰላቱ ወሰላም መሐባ፣ በነብዩ አለይሂ ሰላቱ ወሰላም ውዴታ፣ በሰይደል ውጁድ ውዴታ ልባቸው ወኔያቸው ፈንድቶ ልባቸው አካባቢ ላይ ቆስሏል፣ ቁስል ወጥቷል። ልክ በጦር እንደተወጋ ማለት ነው። ይሄ እጅግ በጣም ከባድ ነው። ለመግለጽ የሚከብዳል እናውራው እና ልንገርህ ለሐጅ ከቢር ነው የሚያሳዩአቸው። ተመልከት እነዚህ አንተ ነብይ የኛ ነብይ ያደረጉኝን ላሳይህ ብለው ደረታቸውን ሲከፍቱላቸው ሸሃርጡማ ለሐጅ ከቢር
ወኔያቸው ቆስሏል። ወደ ዳር የቆሰለ እንትን አለው ደረታቸው አካባቢ ላይ ምንድነው ቢሏቸው ያንተ ነብይ ያደረጉኝ። እንግዲህ ሙስተሂል አይደለም። መጅኑኑ ሌላ የሚባለውን ታሪክ ሰምተናል ወይም ደግሞ ሲወራ ጆሮአችንን መጥቶ ሊያውቅ ይችላል። የሌላ አፍቃሪ ተብሎ የሚጠራው ቀይስ ብኑ ሙለዋህ በፍቅር የሞተ አለ፣ ሴትን አፍቅሮ ማለት ነው። ነብዩ መሐመድ ደግሞ ከሁሉም በላይ ናቸውና እኒህ ታላቅ ሙሂብ ነብዩን ወደው ወኔያቸው ፈንድቷል። በሐያት ነበሩ ግን ሲያሳዩአቸው ለሐጅ ከቢር ጠጋ ብለው ሲያዩት ቆስሏል፣ ግን ሚስክ ሚስክ ነው የሚሸተው። ይሄንን ያሳየሁህ ሚስጥር ነው ለሌላ ሰው እንድትናገር አይደለም ብለው ያኒ በሰዓቱ በነበሩበት ጊዜ ሙካሸፍ አድርገው አሳዩአቸው። ይሄን ነገሯቸው። ፍቅር ጥጉ በወሬ ብቻ አይደለም። አንዳንድ ጊዜ ነብዩን እንወዳለን ትላላችሁ ወይም ደግሞ ለነብዩ እንዲህ ነው እንደሚደረገው ከመቁሰል ይበልጣል ነብዩን መውደድ። አሁን የምንረው ይሄ ከወሬ ያለፈ ነው። ወሬ አይደለም የሚያወሩት የምር የሆነ ሰውየው ነብዩን ወዳለሁ ብሎ በምላሱ ቢገልጽ ወሬ ነው ልንለው እንችላለን። እነዚህ የነብዩ አለይሂ ሰላቱ ወሰላም ወዳጆች ግን ሲወዱ ከልባቸው ስለነበረ ማህተም ወይም ደግሞ ምስክር አላቸው። ምስክር እንዲሆናቸው ምስክር እንድትሆነኝ ላሳይህ ብዬ ነው ብለው ለሐጅ ከቢር አሳዩአቸው። እነዚህ ሸህር ጡማ ማለት ነው። ስለ ረቢዕ ያ ሸህረ መውስመን ብለው የሚገልጹት እሳቸው ናቸው። ሙከረሙ አለይከ ሰላም ብለው የጻፉት ደራሲው። ነዓም ለዛ እንዲህ አይነቱን ጊዜ የምናስታውሰው እጅግ በጣም ለእያንዳንዱ ሙናሰባ እስልምናችን ጁሙዓ ላይ ኹጥባ ሲደረግ ሁል ጊዜ ስለ ሶላት ብቻ አይደለም ኹጥባ የሚደረገው። የዘካ ኹጥባ መኖር አለበት። ጾም ወር ከመጣ ስለ ጾም ኹጥባ መደረግ አለበት። እንደየሙናሰባው ኹጥባ ይደረጋል። የሐጅ ከሆነ ስለ ሐጅ መነገር አለበት። ረቢዕ ከመጣ ስለ ነብያችን አለይሂ ሰላቱ ወሰላምና እሳቸው በመምጣታቸው በመወለዳቸው ምን ያክል ኡመተል ኢስላሚያ ይሄ ብቻ አይደለም ዓለሙ ይሄ ዱንያ ከውኑ በሰይደል ውጁድ ምን ያክል እንደተጠቀመ ይሄ ብቻ አይደለም እንስሳቱ ግኡዛኑ አዋፋቱ ምድሩ ሰማዩ በሳቸው እንደተደሰተ እንደተጠቀመ ይሄ መገለጽ መቻል አለበት። አላሁ ተባረከ ወተዓላ በቁርአን ላይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አንተን ለዓለማቱ እዝነት አድርገን እንጂ እኮ አይደለም የላክነህ ለሁሉም እዝነትህ ደራሽ ነው ብሏቸዋል ነብያችን አለይሂ ሰላቱ ወሰላም። እንግዲህ ረሱል አለይሂ ሰላቱ ወሰላምን ሁሉም በተቻለው መጠን የቻለውን ያክል ለማሞገስ ውዳሴ ለማቅረብ ይታገላል ይጥራል። ነገር ግን አላሁ ተባረከ ወተዓላ ጠቅልሎ ከምሎ ፈጥሯቸው ውዳሴንም እሱ ጀምሮታል። فأي جانب نمدح من رسول الله صلى الله عليه وسلم وكله محاسن የትኛውን ነው የምንመርጠው ወይ የምናወድሰው? ሚጣል የሌላቸው ነብይ ናቸው ሁሉም خلقا وخلقا አሟልተው የተፈጠሩ። فإذا سألتم عن رحمته فالله تعالى قال في حقه وما أرسلناك إلا رحمة للعالمين. من ነበሩ ነብዩ መሐመድ አዛኝነታቸው እንዴት ነበረ? ዛሬ ላይ ዝነት ጠፍቶ እየተጨቃጨቅን እየተገዳደልን ልጅ ለእናት እናት ለልጇ ወገን ለወገኑ የማያዝንበት ምንድነው ሚስጥሩ? የነብዩ መሐመድን ሲራ ታሪካቸውን በመዘንጋታችን። የእሳቸው የምር ተከታይ ስንሆን አዛኝነታቸውን ስለሳቸው አስተምሮት ስንሰማ ወደ ፈለጋቸው ስንመለስ አላህ የገለጻቸው ለዓለማት እዝነት አድርገን ነው የላከ። ለሰዎች ብቻ አይደለም ለእንስሳው ሳይቀር አዛኝ ነበሩ ነብዩ መሐመድ አለይሂ ሰላቱ ወሰላም። ልባቸው ሩህሩህ ነበር። እንግልት የሚበዛባቸው እንስሳዎች ሲጨቆኑ ሲበደሉ ፍትሃዊ መሪ መሆናቸውን አውቀው ነብዩ መሐመድ አለይሂ ሰላቱ ወሰላም ዘንድ ሄደው ስሞታቸውን ያቀርባሉ። በነብዩ መሐመድ አለይሂ ሰላቱ ወሰላም ፍርድ ቤት ፍርድ ይሰጣቸዋል ሳይጓደል። ከዚያም መካከል ሁላችሁም እንደምታውቁት ያ የአንሳር ወጣት
የሚጠቀምበት ወይም የሚገለገልበት ግመል እጅግ በጣም እንግልት እንደሚበዛበት ሄዶ ነብያችን አለይሂ ሰላቱ ወሰላም ዘንድ እንባውን እያነባ ድምጽ እያስተጋባ አንገቱን አቀርቅሮ ፊታቸው ዘንድ አናገራቸው። ረሱሉ አለይሂ ሰላቱ ወሰላም መን ረቡ ሀዘል ጀመል የዚህ ግመል ባለቤት ማን ነው አሉ። ያ ወጣት መጥቶ እኔ ነኝ ሲላቸው ለምንድነው የምታስርበው ስራ የምታበዛበት? መጥቶ እኮ ስሞታ በዛ እኔ ጋር ከሷሃል። እንግዲህ ተመልከቱ፣ እንስሳ ነብዩ መሐመድ ዘንድ መጥቶ ፍርድ እንዲሰጠው ፍርድ እንዲቀርብለት እሳቸው ኢንሳፍ እንዳላቸው ስለሚያውቅ ይሄ እጅግ በጣም አስገራሚ ነው እኮ። ግመል ነብዩ መሐመድ ጋር ሄዶ ፍትህን መጠየቅ። የትኛውን ፍትሃዊ ንጉስ ሲባል አሁን ምናልባት ለሰው ልጆች ለእንስሳዎችም ሊያስከብር ይችላል የእንስሳን መብት ብሎ ምዕራባውያኖች የእንስሳን መብትን እንሟገታለን ይላሉ አይደለ? ግን እንስሳዎች ሄደው ሐሳባቸውን አይገልጹላቸው። እንስሳዎች ሄደው ያናገሯቸው። ለየት የሚያደርገው ነብዩ መሐመድ አለይሂ ሰላቱ ወሰላም ብዙ ሙዕጂዛ አላህ ሰጥቷቸዋል። ከዛ መካከል አንዱ ሙዕጂዛ ይሄ ነው። እንስሳው ያናገራቸው ፍትህ ይጠይቅ ነበር። ስራ አታብዛበት፣ አታስርበው፣ አስርቦኛል ጨቁነኛል እያለ ነው። ግመሉ ከሷል፣ ካልሆነልህ ስጠኝ ወይ ልግዛህ እንጂ እንዳታስርበው እንዳትጨቁነው። አንሶፈሁ ለዚህ እንስሳ ፍትህን አሰፈኑለት። እዝነታቸው እዚህ ድረስ ነው ነብዩ መሐመድ አለይሂ ሰላቱ ወሰላም። ወኢዛ ሰአልተ ዐን ሙሂቢሂ ወዑሻቂህ ይሄ ብቻ አይደለም። እሳቸው ማን ነው የሚወዳቸው? ምን ያክልስ ነው የሚወዳቸው? እነማን ናቸው ካልክ ሰዎችና አቅል ያላቸው ብቻ አይደሉም። ነብዩ መሐመድ አለይሂ ሰላቱ ወሰላምን የሚወዱት አእምሮ ያለው የሚለይ ነገር ቢወድ ይሄ ተፈጥሮ ነው ልትል ትችላለህ። ከዚህ ያለፈ ግን ከተፈጥሮ ወጣ ያለ ነገር ነብዩ መሐመድ አለይሂ ሰላቱ ወሰላምን ካነ የሕኑ ኢለይሂ الخشب والجذع ጉማጁ የተምሩ ጉዑዝ የሆነው የረሱል አለይሂ ሰላቱ ወሰላምን ያፈቅር ነበር። ኹጥባ ተደግፈው የሚያደርጉበት የተምር ጉቶ መዲና ላይ ሚንበር ሳይሰራ በፊት ያ ቅፋቸውን የነብዩ አለይሂ ሰላቱ ወሰላምን ጎንና ሰውነት የለመደው ግዑዝ የተምር እንጨት ምንም የሌለበት ሚንበር በተሰራ ጊዜ ወደ ሚንበር ሲወጡ ለውት ሲሄዱ ወደ ሚንበር ላይ የጁሙዓ ሰጋጅ ህብረተሰብ ገብቶ ሁሉም እየሰማ ስቅስቅ ብሎ አለቀሰ። እንጨት ትርክት እኮ አይደለም ይሄ ክስተት ነው። ሙዕጂዛ እኮ ነው ይሄ። እኒህ ነብይ ናቸው እኮ። ምን ያለቅሳል ይሄ ብለው ዝም አላሉትም። ገብቷቸው ፍቅር እንደለመደ አውቀው ከሚንበር ላይ ወርደው ቅፍ አደረጉት ያን እንጨት አለይሂ ሰላቱ ወሰላም። ጸጥ አለ። ባላቅፈው ኖሮ እስከ ቂያማ ዕለት ድረስ ያለቅስ ነበር እንዲሁ አሉ። የነብዩ አለይሂ ሰላቱ ወሰላም ወዳጆች ሰው ብቻ አይደለም እንጨት። ይህን ተውት። ከባልደረቦቻቸው ከነ ስዲቅ ከነ ዑመር ጋር ከለታት አንድ ቀን በኡሁድ ተራራ ላይ ይሄዱ ተንቀጠቀጠ። ኡሁድ ተራራ ጀበል ተንቀጠቀጠ። የመንዘፍዘፍ ምልክት አሳየ። ኡስቡት ያ ኡሁድ አሉት። ተረጋጋ እንጂ ኡሁድ ምን ነካህ አሉት። እዛ ላይ ሲንቀጠቀጥ የነበረው ምክንያት አለው፣ ዝም ብሎ አይደለም። እሳቸውን አደጋ ላይ ለመጣል አይደለም፣ ደስታ ነው። ተራራ ምናራው ትርክት አይደለም፣ ይሄ ሙዕጂዛቸው ነው። ነብያችን አለይሂ ሰላቱ ወሰላም ዝም ብሎ አይደለም። በምን አወቅ በምን አወቅሽ በምን አወቅኩ? ነብያችን ራሳቸው ምን አሉ? ኢነሁ ጀበል ከተቡክ ሲመለሱ ጀበል ኡሁድ هذا ኡሁድ አሉ። ይሄው ኡሁድ ዘለቀ ታየኝ አሉ። ጀበሉን ዩሂቡና ወኑሂቡ ምንወደው እሱም እኛን የሚወድ ተራራ ኡሁድ ይሄው ታየኝ ዘለቀ አሉ። ሱብሃንአላህ ኡሁድን ማለት ነው።
ይህ ተምር ጉቶ ኡሁድ ተራራ ነብዩ መሐመድን የሚያፈቅራቸው ከሆነ እኛ እኔ አንቺ እሷ የሰው ልጅ ሙከለፍ የሆነው እሱ ያለ ነብዩ መሐመድ አለይሂ ሰላቱ ወሰላም አንድ እርምጃ የማይሆንለት እሳቸውን ያለ መውደድ ምን ፈንታ አለው? እሳቸውን ያለ ማፍቀር ምን እድል አለው? ያለ እሳቸው ህይወት ምን አለው? ረቢዕን የምናስታውሰው ይሄ ነው፣ ሌላ የለውም እኮ አዛኝነታቸውን፣ ፍቅራቸውን፣ ደግነታቸውን ማስታወስ ነው። ወኢዛ ሰአልተ ዐን ሸጃዓቲሂ ዐለይሂ ሰላቱ ወሰላም ወደ ጀግንነታቸው ለሐቅ ደግሞ ትጋታቸውን ነብዩ መሐመድ ስናስታውስ ወይም ስንጠይቅ ፈተጅዱሁ አሽጀዐ ናሲ ከሰዎች ሁሉ ጀግና አላሁ ተባረከ ወተዓላ ጀግና አድርጎ ከ40 ሰው ትልልቅ ወይም ጠንካራ የሚባሉ የ40 ሰዎችን አቅም ሰጥቷቸው ለሐቅ የማይበገሩ ጀግና ነበሩ። በአቋማቸው የሚጸኑ ለኢስላም ቀጥ ብለው ነበር የለፉት። ኸይረ ቁድዋ ለሌሎቹ ሁሉ ጥሩ መሪ ተብለው ነበር የሚገለጹት። ወደ ታሪካቸው ስንመለስ የጀግንነታቸው ትልቁ ተምሳሌት የሚባለው ወገን፣ ቤተሰብ፣ ሀገር፣ ዘመድ የሚባለው ሐቅን ይዘው ተውሂድን ይዘው ዓቂዳን ጥርት ያለውን እምነት ይዘው ሲመጡ ጽልመት ላይ የነበሩት እዛ ጃሂልያው ጨለማ ላይ የነበሩት ማህበረሰቦች ወገኖቻቸው እንኳን ሳይቀሩ አንድ ጌታ ብለህ መጣህሳ መሐመድ ጥሩ ነህ ብለህ ደግ ነህ ብንልህ ታማኝ ብንልህ አባስከው ኢነ ሃዛ ለሸይኡን ዑጃብ አንድ ጌታ የምትለው ነገር እንኳን እጅግ በጣም ያስገርማል፣ አይገባንም ማለት ጀመሩ። ነገር ግን ነብዩ መሐመድ አለይሂ ሰላቱ ወሰላም ሐቅ ነውና ይዘው የመጡት ወደ ኋላ ሳይሉ በቻሉት የተንቀሳቀሱ ሰዎች የሚሰበሰቡበት ሁሉ ዳዕዋቸውን እያሰፉ ሰዎቹ ተከታዮቹ እየበዙ እያደር እየገነነ ሲመጣ ጉዳዩ ሐቁ እጅግ በጣም ብዙ ትግል ነበር። የመጀመሪያው ምንድነው? የስም ማጥፋት ዘመቻ ተካሄደ። ዛሬ ላይ ሐቅ ሲሰማ አዲስ ነገር መጣ፣ እንዲህ ታየ፣ ምንድን መጣ እንደሚባለው መውሊድ ማክበር አዲስ ነገር አይደለም። አዲስ ነገር ሆኖ የመጣው መውሊድ ቢድዓ ነው የሚለው ወሬ ነው እንጂ መውሊድ ሲከበር የነበረው ከድሮ ጊዜ ጀምሮ ነው። ይሄ በባህል ሳይሆን በሸሪዓ ምርኩዝ ነው ይሄም የሚሰራው። ሀገራችን ኢትዮጵያ እስልምና ለመስፋፋቱ ትልቅ ሚና የነበራት በመውሊድ ክብረ በዓል ነው። እነ ንጉስ ሙጃሂድ ባላሙት ስርዓት ነው ይሄ ማህበረሰብ እስልምናውን ቀጥ አድርጎ የያዘ አብዱላህ ፋጢማ እየተባለ ያለው። አይ አይደለም የኔ ቅድመ አያቴ መውሊድ ቢድዓ ነው ብሎ የሚያምን ካለ ይጠይቅ። የለም በዚህ አንድ ትውልድ ሁለት ትውልድ የማይሞላ ህዝብ ነው ቢድዓ ነው የሚል መጣው። ያ ማለት እስልምና በዚህ ሁለት ትውልድ ላይ አልነበረም፣ ዛሬ ስንት ሺህ ዓመት በፊት የነበረ ነው። ሐቅ ግን እንዳዲስ ይታያል፣ ሁልጊዜ ገሪብ ይሆናል። ነብዩ መሐመድም አንድ ጌታ የሚለው ገሪብ ሆነባቸው እነዛ ሰዎች። እሳቸው ግን ቆሰቆሱበት ዳዕዋውን፣ ተከታዩ እየበዛ መጣ። ከእለት ወደ እለት እየጨመረ መጣ፣ መውሊዱ እንደሚጨምረው ማለት ነው። የመጨረሻ ከስም ማጥፋት አልፈው መሐመድ ጠንቋይ ነው፣ ገጣሚ ነው፣ ደጋሚ ነው ማለት ጀመሩ። አልበቃ አለ። በዚህ ሊቋቋሙት አልቻሉም ነገሩን። ዛሬ ላይ አንዳንድ ሰዎች መውሊድ የሚያከብሩ አህባሾች ናቸው፣ ኹራፊዮች ናቸው መሰል ስም ይሰጣሉ። የፈለገ ይበል። ሊላሂ ደሩል ኢማም አልቡሲሪ ሒነ ቃል ኢማሙ አልቡሲሪ ስለ እንደነዚህ አይነት ሰዎች ምን ይላሉ? መሐተኒ ኑስሐ ላኪን ለስቱ አስመዑሁ ጥሩ አርገህ ነግረኸኝ ነበረ እኔም ምሰማህ አይደለሁም። ኢነል ሙሂበ ዐኒል ዑዛሊ ፊ ሶመም ይላሉ። አፍቃሪ ያፈቀረ መስሚያው ጥጥ ነው እንደሚባለው ያፈቀረ አይሰማም። ተው የምትለኝን ነገር እኔ አልሰማህም፣ ፍቅር ላይ ነኝ። ያፈቀረ ደግሞ ዐኒል ዑዛሊ ፊ ሶመም ማንኛውም የሚወቅሰውን የሚተቸውን ሰው አይሰማም። የነብዩ ወዳጆች
በነብዩ አለይሂ ሰላቱ ወሰላም ላይ ብዙ ትችት ሊቀርብባቸው ይችላል። እሳቸውን ስለወደዱ ስላፈቀሩ እብድ ሊባል ይችላል፣ ጠንቋይ ሊባል ይችላል፣ መሰል ስም ነብያችን ተብለዋል። አዲስ አይደለም። ይሄ ብቻ አይደለም፣ በዚህ አይበቃ። ቀጥሎም ከስም ማጥፋት ባለፈ ማዕቀብ ተጥሎባቸው ነበር ነብያችን አለይሂ ሰላቱ ወሰላም ከነዚያ ባልደረቦቻቸው ጋር የራሳቸው ወገኖች የሚባሉት ሳይቀሩ ማዕቀብ ዳዕዋውን መሰናክል ለመሆን እንዳትሸጡ፣ እንዳትገዙት፣ እንዳታበሉት፣ እንዳታለብሱት፣ እንዳትጠይቁት፣ እንዳታወሩት በአንዳንድ አካባቢ ፌንት ተብሎ ይገለጻል። ማዕቀብ ማለት ነው። ምንም አይነት ስርዓት ከሳቸው ጋር ማህበራዊ ኑሮ እንዳይኖሩ ማለት ነው። ሰው ጋር የሚኖር ሰው ሳይበላ ሳይጠጣ ሳያወራ ሳይገበያይ አይኖርም። ይህንን ከሙሐመድና ከተከታዮቹ ጋር እንዳትሸጡ፣ እንዳትገዙ፣ እንዳታወሩ፣ እንዳትጋቡ፣ እንዳትዋለዱ፣ እንዳታወሩ ጭምር እንዳትነጋገሩም ጭምር ቤተሰብ እንኳን ሆኖ ዳዕዋውን መሰናክል እንሆነዋለን ከስሩ እንነቅለዋለን ብለው አስበው ነበር። መውሊድን የነካኩት ሰዎች አምናና ቻምና ቢድዓ ነው ብቻ አልነበረም ብዙ ብለው ነበር። ብሶ ሲመጣ አይ የባስ ከሚጎዳን ብለው መውሊድ አይለያየንም አንድ ስንዝር፣ ወደ ሁለተኛው ደግሞ አንተም አክብር እኔም አላክብር በሰላም እንኑር፣ ቀጣይ ዓመት ኢንሻአላህ ያከብራል ብለን እንጠብቃለን ጀምረዋል። ጉዳዩ እዛ ጋር አይደለም። እነሱ አደረጉ አላደረጉ አይደለም። የመጨረሻው የምንፈልገው ሐቅን መከተል፣ ማንም ወደደ ጠላ ሐቅ ላይ መሆናችንን ነው ማረጋገጥ ያለብን። ነብዩ አለይሂ ሰላቱ ወሰላም ያን ሁሉ ማዕቀብ ተቋቁመው ወደ ኢትዮጵያ የሚመጡ ወደ መዲና የሚሄዱ ሱሐቦችም ለኢስላም ሲሉ ሀገር መልቀቅ ጀመሩ። ከማዕቀቡ መበርታት የተነሳ የመጨረሻ አቋም ተብሎ ነብዩ መሐመድን ለመግደል ውሳኔ ላይ ተደረሰ። ከዛ በፊት እስኪ አንድ ድል እንስጠው ላጎቱ አቡ ጣሊብን ሄደን እናናግረው። ተሰብስበው የቁረይሽ ሶናዲዱ ቁረይሽ የተባሉት ዋና የቁረይሽ ሹማምንቶች የአባ ጣሊብ ኢነ ኢብነ ዐመክ ኢነ ኢብነ አኺክ هذا ይሄ ወንድምህ ልጅ ያመጣው ጉዳይ በዚህ ተልእኮው አንድ ጌታ እያለ በሚሰብከው ነገር ላይ ምናልባት ስልጣን ፈልጎ ከሆነ የበላያችን አድርገን እንሾመዋለን፣ ሴት ፈልጎ ከሆነ ቆንጆ እንድረዋለን፣ ገንዘብ ፈልጎ ከሆነ ከሁላችንም የበለጠ ሀብታም እናደርገዋለን። ከዚህ ውጭ ግን አንድ ጌታ የሚባል ነገር አንፈልግም፣ አፉን ይዝጋ፣ እንገለዋለን ሁሉ የሚል ፍጻሜ ላይ ደርሰዋል። እዚህ ላይ ያለውን ጀግንነት እንድትሰሙ ፈልጋለሁ። ነብዩ አለይሂ ሰላቱ ወሰላም አጎታቸው አቡ ጣሊብ ይህንን አቋም ከቁረይሾች የመጣውን የድርድር ቃል እሳቸው እንግዲህ ዛሬ ላይ አንድ ጠበኛ ከሌላ ጠበኛ ጋር ሲጣላ ዱንያዊ ጠብ ሲሆን ታውቀዋለህ ምልክቱን፣ በድርድር ይፈታል። የሐቅ ጸብ በድርድር አይፈታም። ለምን አትወያዩም? ለምን አትነጋገሩም? ሐቁን ለመቀበል ካልሆነ እንጂ ከሱ መቀበለው ከኔ የሚወስደው ነገር የለም። ባጢልና ሐቅ ተደምረው ይበላሻል እንጂ ውጤት አያመጣም። የዱንያ ጥቅም ያጣላቸው ሰዎች ግን አንተ ቀንስ አንተ ጨምር ተብሎ አንተ አቁም አንተ ብረድ አንተ ግዛ አንተ ውረድ ተብሎ ድርድር ይደረጋል። የሐቅ ድርድር ግን ሐቅን በመከተል ብቻ እንጂ ሐቅን ከባጢል ባጢልን ከሐቅ ጋር አይደለም። አንድ ቀን የኛን ተገዛ አንድ ቀን ያንተን እንገዛም ሁሉ ብለው ነበር። ነብዩ መሐመድ አቋማቸው ምን ነበር? في غاية الثبات والشجاعة ላይ ሆነው ያ ዓም አሉ አጎት ይልንገርስ ማለት ስለዚህ እምነት ስለዚህ ሐቅ እንኳንስ ገንዘብ ስልጣን ብር ይሄንን ሴት ቀርቶ لو وضعوا الشمس في يميني والقمر في يساري ما تركت هذا الأمر حتى يظهره الله أو أهلك دون هذا ፀሐይን እጅ ላይ ቀኝ እጅ ላይ የሚችሉትን ቀርቶ አይደለም ማይችሉትን ላይ ያለችዋን ፀሐይ አምጥተው እጅ ላይ ቢያደርጉ ጨረቃን ግራ እጅ ላይ አምጥተው ቢያስቀምጡ አይችሉም እኮ ይሄን ማድረግ ብቃት የላቸው። እንዳው ቢሞክሩ እንኳን ሐቅ ነውና ድርድር የለውምና ጽናት እንጂ ወደፊት እንጂ መመለስ የለውምና ما تركت هذا الأمر አቋም ነው። ተመልከት፣ ፈትሽ ራስህን። ሁላችንም ዱንያ የትኛውም ቦታ ላይ መሰናክል ነች። ትንሽ ስልጣን ሲገኝ ትናንት ሐቅ ላይ የነበረ ሰው አባቱ ቅድመ አያቱ ቀጥ አድርገው ያመጡለትን ዲን እሱ የሸጠ የሸነሸነ ይባላል። ሱብሃንአላህ እጅግ በጣም ቀፋፊ ነው ይሄ።
ወደ ረሱል አለይሂ ሰላቱ ወሰላም ሲራ መመለሱ አስፈላጊ የሆነው እሳቸውን ማስታወሱ አስፈላጊ የሆነው ለዚህ ነው። የፈለገ ቢሆን በጥቅም በዱንያዊ ምክንያቶች አስባቦች ሐቅን አልለውጠውም አልተወውም ሐቅን ላኢላሃ ኢላላህ አይተውም አሉ። ወይ ሞታለሁ ወይም ድል ከኛ ጋር ሆኖ ወደፊት እንቀጥላለን አሉ። ይሄው ድሉ እኛ ጋር ደርሷል። ነብዩ አለይሂ ሰላቱ ወሰላም أدى الأمانة وبلغ الرسالة ونصح الأمة بكل صدق وشجاعة ملكتون بجغننت እዚህ አደረሱት። ለዚህ ድን ሲሉ ጽናታቸው ምን ነበር? ደማቸው እስኪፈስ ተመቱለት። እኔ አንቺ ሙስሊሞች እንድንሆን ለኒህ ነብይ መወለዳቸውን መምጣታቸውን ማስታወስ ያንስ ነው እኮ ማስታወስ ነው እኮ ይሄ عبارة عن الفرح መውሊድ ብሎ ማለት የነብዩ አለይሂ ሰላቱ ወሰላምን መምጣት ለኔ ሙስሊም መሆን የከፈሉትን መስዋዕትነት ማስታወስ ነው። والشكر لرب العالمين ይህንን በማስታወስ ለአላሁ ተዓላ ምስጋና ማቅረብ ነው። እሳቸው ለኛ ምን ነበሩ? ወዲቱ ኢኽዋኒ ወንድሞቼን አፈቁኝ ባየኋቸው አሉ። አለቀሱ ለኛ እንባቸው ፈሰሰ። አሽረፈል ኸልቅ ሰሃቦች ከጎናቸው ነበሩና አብረን እኛው አለን አይደለም ወንድሞቼ የምትላቸው እነማንን ነው አሉ። አንቱም አስሐቢ ባልደረቦች ናችሁ እንጂ እናንተ ቀጣይ የሚመጡ ናቸው የኔ ወንድሞች አሉ። የወዱ አሐዱሁም ያንዳንዳቸው ወደፊት የሚመጡ ወንድሞች አሉኝ ኡመቶች አሉኝ ምን የሚሆኑ እኔን ማየት የሚናፍቁ ገንዘባቸውን ንብረታቸውን መስዋዕትነት አድርገውም እንኳን ቢሆን ባየናቸው ብለው የሚናፍቁ ወንድሞች አሉኝ ብለው አለቀሱ። هاهم عشاق رسول الله መውሊድን የሚናፍቁት የረሱሉ አለይሂ ሰላቱ ወሰላምን መወለድ እሳቸው እዚህ ዱንያ ላይ መጥተው ሳናያቸው እንደነ ቢላል ከጎናቸው ቆመን ኢትዮጵያዊ ቢላል አዛን ሲያደርግ አልታደልንምና እስኪ መውሊድ እንኳን አውጥተን ናፍቆታችንን እናስታግስ ነው። እንደነ ፋርስ እንደነ ቢላል እነ ሰልማኑል ፋሪሲ ኸንደቅ ላይ አብረን አልቆፈርንምና የቻልነውን እኛ የምናድርግ ነው። እንደነ ሱሀይብ ብን ሩሚ ለኢስላም ሲል ንብረቱን ለቆ ለረሱሉ አለይሂ ሰላቱ ወሰላም ሲል ከመካ ንብረቱን ሁሉ አስረክበው ወሰዱት ብሎ ሂጅራ ረሱሉ አለይሂ ሰላቱ ወሰላም ጋር ወገኑ ያልሆነ ብሔሩ ያልሆነ ማህበረሰብ ጋራ ግን ኢስላም ነውና ነብዩ መሐመድ ናቸውና ያን ሁሉ ሀብቱን አስረክቦ ነብዩ መሐመድን መርጦ መዲና ሄደ። ወሰዱት ረቢሐ البيع ተባለ። ንግዲህ አትርፏል አብሽር አሉት ነብዩ አለይሂ ሰላቱ ወሰላም። ያን እድል ባለማግኘታችን ደስታን ለመግለጽ ናፍቆታችንን ለመግለጽ ነው። የቱ ጋር ነው ችግሩ? ነብዩ መሐመድ አለይሂ ሰላቱ ወሰላም ለኛ ብዙ ነገራችን ናቸው። ነገር ግን ታሪካቸውን ሲራቸውን ወደ ማስታወስ ነው የምንመለሰው። ምንም የተለየ ነገር የለውም። ረቢዕ ሲመጣ የነብዩ አለይሂ ሰላቱ ወሰላም ወዳጆች ከድሮው ጀምሮ መውሊድ የሚባለው ጉዳዩ ጥሬ ቃሉን ብንወስደው ራሱ የልደት የመወለጃ ቀን ظرف الزمان ወይም ظرف المكان ተብሎ ሊገለጽ ይችላል። የተወለደበት ቀን ጊዜ ማለት ነው። መውሊድ የሚባለው ነብዩ አለይሂ ሰላቱ ወሰላም ሚላድ النبي መውሊድ النبي ስንለው የነብዩ ልደት ማለት ነው። የነብዩ ልደት አይባልም ወይም ደግሞ ነብዩ አልተወለዱም ከሆነ ካልተወለዱ ነብዩ መሐመድ የት ናቸው? ማን አለ? ነብዩ መሐመድ መች ተባሉ? ተወልደው አንድ ተብሎ መሐመድ ነብይነታቸው የመጣው ከመወለዳቸው አንድ ብሎ ነው። አላሁ ተባረከ ወተዓላ ለዐምሩክ ኢነሁም ለፊ ሰክረቲሂም ያዕመሁን በአንተ እድሜ እምላለሁ አላቸው ነብዩ መሐመድን። በነብዩ መሐመድ እድሜ አላህ ምሏል። የነብዩ መሐመድ እድሜ ከየት ነው የጀመረው? ነገሩ ከልደታቸው አላህ የማለበት ነገር ትልቅ ነገር ነው። የእሳቸው መወለድ ለዚህ ኡማ ትልቅ ነገር ነበረ። ጽልመቱ የተገፈፈበት ነበረ። ያ የጃሂልያው ጨለማ ሴት ልጅ ከነ ህይወቷ ተጠቅላ ሴት ሆነሽ ለምን ተፈጠርሽ ተብላ የምትቀበርበት
ጊዜ ነብዩ መሐመድ በመምጣታቸው ነው ጸጥ ረጭ አለው። ብሔር ከብሔር ሲዋጋ የነበረው ነብዩ መሐመድ በመምጣታቸው ነው የቆመው። ያ የተበታተነ ህዝብ እንደተበታተነ ሳይቀር በነብዩ መሐመድ አለይሂ ሰላቱ ወሰላም መምጣት ተሰባሰበ፣ አንድ ሆነ። አውስ ኸዝረጅ ሳይል ሙሃጅር አንሳር ሳይል አንድ ሆኖ ተሰለፈ። ዓረበን ወዐጀማ ቢራየት ልእስላም በእስልምና ባንዲራ አንድ ሆነ። የነብዩ መሐመድ አለይሂ ሰላቱ ወሰላም መምጣት ይሄ ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም መውሊድ አክብረዋል? እንዳክብሩልኝ ብለዋል? እንደ ጥያቄ መልስ ነዓም አክብረዋል፣ አክብረውታል፣ አስከብረውታል፣ ተከብሮም እናገኛለን። ጉዳዩ አሁን በምናደርገው መልኩ ነው አይደለም ነው ጥያቄው። የት ነው ያከበሩት? ሷመ የውመል ኢትነይን ግልጽ ነው። ሰኞ ዕለት ሲጾሙ ለምን ትጾማላችሁ ተብሎ ጥያቄ ቀረበ ከሰሃቦች። ምን አሉ እሳቸው? ذاك يوم ولدت فيه የተወለድኩበት ቀን ነው ሰኞ ዕለት። ብዙዎች እኮ ሙስሊማን ብለው ነብዩ መሐመድ መቼ ተወለዱ ሲባል እኔ እንጃ የሚልም አለ። መውሊድን ማስታወስ ጠቀሜታው ለዛ ነው። ሰኞ ቀን ረቢዕ ተወለዱ 12ኛው ላይ መልስ አገኘ ማለት ነው። የእሳቸውን ሲራ አወቀ ማለት ነው። ህይወት ታሪካቸውን አወቀ ማለት ነው። ሰኞን ሲጾሙ ለምን ጾማችሁ? የተወለድኩበት ቀን ስለሆነ አላሁ ተዓላ በዚህ ቀን ወደዚህ ምድር ስላመጣኝ ምስጋና ቀረቡ ለጌታቸው። ይሄ ጾም ሰኞ ጾም ሁላችሁም ሁሉም ሰው ያውቃል። ሰኞ ጾም በሸሪዓችን በኢስላም ተወዳጅ ነገር ነው አይደለ? ሁልጊዜም ይጾማል። ሰኞና ሐሙስ በሳምንት ከሚደጋገሙ የጾም ዒባዳዎች ተብሎ ይቆጠራሉ። ምክንያት አለው፣ ሰበብ አለው። ሰበቡ ይሄ ነው። ነብዩ መሐመድ ራሳቸው የተወለዱበት ዕለት ስለነበረ ይጾሙት ነበረ። ሐሙስ ቀን ደግሞ የዒባዳ መነሻ ስለሆነ መጾሙ ይወደዳል ተብሎ እንጾማለን በተደጋጋሚ። ሰሃበቶች እንዲጾሙ ተወዳጅ ሆኖ በነብዩ ጊዜ ሰኞና ሐሙስ ይጾም ነበረ። ያ ሲጾም ነብያችን አለይሂ ሰላቱ ወሰላም ጾሙ ለባዛዋቸው ሱና ሆኖ ተጀመረ። ሰሩት፣ ሰኞን ቀን ጾሙት። ሲሰራ ነበረ አዘውት፣ በንግግራቸው ተገኘ ማለት ነው። ጾሙ ብለዋል። ያም ብቻ አይደለም፣ ሲጾሙ አይተዋቸዋል። አቀረሁ ወደውት ደግፈውታል ማለት ነው። ኢዘን በስንት ማስረጃ አገኘን? ፊዕለን ወቀውለን ወኢቅራራን፣ በንግግርም በተግባርም በድጋፍም መልኩ ጸንተዋል ማለት ነው። ኢህቲፋሉ እዛው ላይ ሰለፎች ጋር ሰሃበቶች ጋር። ነገር ግን ይህንን ከላዚምነት ወደ ሙተዓድነት ማምጣት የሚለው ደረጃ ጾም ራሴ ብቻ የምተገብረው ተግባር ነውና ይህንን በማብላት በማጠጣት በማስታወስ ቁርአን በመቅራት ሶላዋት በማድረግ ሌሎችን በማሰባሰብ የሚለው ጉዳይ ደግሞ ሰባተኛው ክፍለ ዘመን ላይ በመሊክ ኢርቢል ወይም መሊኩል ሙዘፈር ታላቅ ጀግና የነበረ ንጉስ ሸህመን በጠለን ለኢስላም ብዙ መስዋዕትነት የከፈለ የኢስላም ባለውለታ የሚባለው ንጉሳችን መሊኩል ሙዘፈር ቃሉ ራሱ እድለኛው ንጉስ ባለ ብዙ ውለታ ንጉስ ማለት ነው። አቡ ሰዒድን አልኩከብሪ ይባላል። እሱ ኦፊሻላዊ በሆነ መልኩ ወይም ደግሞ በካላንደር እንደምንለው ዓለም አቀፋዊ ሆኖ የነብዩ መሐመድ አለይሂ ሰላቱ ወሰላም የልደታቸው ቀን እንዲከበር ዑለማዎችን ሰብስቦ እና አቡል ኸጣብ አልሐፊዝ አቡል ኸጣብ ኢብኑ ዲህያን የመሰሉ ዑለማዎች ሰብስቦ በማማከር ድጋፍ ሰጡት። እጅግ በጣም መልካም ስራ አሉት። በብዙ ሺዎችን ሚሊዮኖችን የሚዘልቁ በጀት እየመደበ ክብረ በዓሉ ቀጠለ። መውሊዱ መጣ። ምን ችግር ተፈጠረበት? ስርቆት ይከሰታል እኮ መውሊዱ ውስጥ ጥፋት ይከሰታል እኮ። ጥፋቱን አወግዘው። ሴትና ወንድ ይቀላቀላል እኮ አትቀላቀሉ በል እናወግዛለን። ይሄ ወንጀል ይሰራል እኮ ወንጀል አትስሩ እንላለን። በቃ እስልምናን ለማስፋፋትስ ነብዩ መሐመድ አለይሂ ሰላቱ ወሰላም ለማስተዋወቅስ ይሄ እጅግ በጣም ወሳኝ ነውና ከዛ ጊዜ ጀምሮ ሁሉም በዓለም ደረጃ በግለሰብ ወይም በአንድ ሰፈር ወይም በአንድ ማህበረሰብ ወይም በአንድ አህጉር ሳይሆን በዓለም ደረጃ የነብዩ መሐመድ አለይሂ ሰላቱ ወሰላም መውሊድ በዓሉ ዒዱል አድሃ ወይም ዒዱል ፊጥር ሳይሆን
እሳቸው በመምጣታቸው ደስታን ለመግለጽ ረቢዑል አወል ሲመጣ ሁሉም ሙስሊም በየቤቱ በየሀገሩ ይከበር ጀመር። ዛሬም እየተከበረ ነው። አናከብርም የሚሉት ሰዎች እንኳን በቃላት ሊሞክሩ ቢሉም እንኳን ነገር ግን ከብዛት አንፃር ስለሚዋጡ ምንም ማድረግ አይችሉም ከመለፍለፍ ውጭ። መጤ መሆናቸው ያስታውቃል። እስከ ዛሬ ሲጮሁ የነበሩት ረቢዑል አወል ሲመጣ እንደ ዓለም አለን የሚሉት ሰዎች መውሊድን ቢድዓ የሚሉት መጤዎች ወሃቢያዎች አፍራኹል ሐራኒ የአሕመድ እብን ተይሚያ የሙሐመድ ብን አብዱል ወሃብ ደረሶች ትንሽና እጅግ በጣም ሽርዚመ ቀሊላ በጣት የሚቆጠሩ መሆናቸው መውሊድ ሲመጣ ዓለም ይነቃነቃል። የት ናችሁ ቢባሉ ጓዳቸው ገብተዋል። ድመት ባለበት አይጥ አትገኝም ይባላል። ድመቱ ሲጠፋ ግን ሌሉን ታንበራቁሰዋለች። የነብዩ አለይሂ ሰላቱ ወሰላም ሙሂቦች ወዳጆች ሲዘልቁ የሉም። ይሄን ሁሉ ማህበረሰብ ካፊር ነው ብለው ይፈርጁታል። ከዛ በኋላ እናንተ ማናችሁ ሲባሉ በቁጥር አንድ ሰፈር ላይ የተሰባሰቡ ትንሽ ክምችቶች አሁን አላዋጣቸውም፣ ቀየሩት አጀንዳውን። አንተም አትድረስብኝ እኔም ባለሁበት ልቀመጥ ወደ ማለት ጀመሩ። ሆኖም አይጥና ድመት እርቅ ቢመሰርቱ ጣራና ምድር ላይ እስካሉ ድረስ ነው እንጂ ከጎን ለጎን ከተቀመጡ ሆኖ አያውቅም። ስለዚህ መውሊዱ ያሸንፋል ማለት ነው። ሀበሻም ላይ ነግሶ የመጣ ነው። ገኒዩን አኒል በያን ማስተዋወቅ አያስፈልገንም። ኢንሻአላሁ ተባረከ ወተዓላ በሀገራችንም የመውሊዱ ስርዓት የደመቀ የሞቀ ነው። እናንተ መናገር ብዙም ተቀባሪ ማርዳት ይሆናል። ረተ የሚውለው ወይም ደግሞ ቀኑ የሚሆነው ነብዩ አለይሂ ሰላቱ ወሰላም የመጡበትን አምሳያ የሚሆነው አርቢዓ ወይም ደግሞ ከነገ ወዲያ ያለው ዕለተ ሮብ ላይ ነው የሚሆነው 12ኛው። ኢንሻአላሁ ተባረከ ወተዓላ በዱዓ በዚክር ቁርአን በመቅራት በቻልነው ደግሞ ወደ ራሳችን ደስታ ሳይሆን ሌሎች ከጎን ያሉ ደካማዎች ምስኪኖች ወንድሞች ካሉ እነሱን በመርዳት ዚያራ በማድረግ በቻልነው መልኩ ሸዓር አልኢስላም እስልምናውን ከፍ ያደርግ እስልምናን ሊያነግስ የሚችሉ ነገሮችን እንዲሁም ወገኖቻችንን መርዳት ላይ ያተኮረ ስራን ሰርተን ነብዩ መሐመድ አለይሂ ሰላቱ ወሰላምን የምናስተዋውቅበት ቀን እንዲሆን ለሁላችንም የሶፋ የደስታ የመሐባ ቀን እንዲሆን እመኛለሁ። የመጨረሻ ንግግሬ የሚሆነው ኢማሙል ጀዘሪ የተናገሩት ንግግር አለ። ስለ መውሊድ መብቃት አለመብቃት ሳይሆን የመውሊድ ትሩፋቶችን ይናገራሉ። ኢማሙል ጀዘሪ አልሐፊዝ ጀዘሪ ከንግግራቸው ውስጥ አንዱ ምን እንደሚሉት ወሚን ኸዋሲህ ከመውሊድ መለያው አንዱ ይላሉ መውሊድ ኢህቲፋል ስራው የመውሊድ ስርዓቱ ሲካሄድ ብዙ ጥቅሞች አሉት። ከጥቅሞቹ አንዱ أنه آمان في ذلك العام ይላል። መውሊድ የተወጣበት አመት ሀገር ሰላም ይሆናል። መውሊድ ከተከበረ ዱዓ ስለሚደረግ ቁርአን ስለሚቀራ ሶላት አለ ነብይ ስለሚደረግ ብዙ በላ ይነሳል፣ ሰላም ይሰፍናል አሉ። ወቡሽራ ዓጅላ ቢነይል البغية والمرام ይሄ ብቻም አይደለም እንዲሁም ፈጣን ብስራት ይታያል በሀገሩ ላይ ስኬትና የሚፈልጉትን አላማቸው ላይ በመድረስ ፈጣን ብስራትም ያገኛሉ። መውሊድ የተከበረበት አመት ሰላም ይሆናል፣ ደስታና ስኬትም ይሰፍናል በማለት ያስቀምጣሉ። ኢንሻአላሁ ተዓላ እንከጀዋለን። በከፊልም ቢሆን ለነብያችን አለይሂ ሰላቱ ወሰላም ሁሉም ትንሽ ነው። ነገር ግን በትልቅ ፍቅር የተሰራም ከሆነ ትንሿም ብዙ ነገር አለው። ንያችን ተስተካክሎ ሀገራችንን አላህ ሰላም እንዲያደርገው ንያ በማድረግ የነብዩ አለይሂ ሰላቱ ወሰላምን መሐባ ዛሬም በዱንያ ላይ በሱናቸው በዲናቸው ላይ ኖረን ነገ የውመል ቂያማም በሳቸው ሱምራህ ከሳቸው ሸፋዓ ጋር ጀነተል ፊርደውስ አላህ እንዲያሰባስበን ንያ በማድረግ እሳቸውን በማስታወስ እንድናሳልፈው አስታውሳችኋለሁ።
بارك الله فيكم. السلام عليكم ورحمة الله وبركاته.